ተመልከቱ ይሄ ቪዲዮ ጋይስ፣ በጣም ያስደነቀኝ ቪዲዮ። ትናንትና ሴኔጋል ከሞሮኮ የፍጻሜ የአፍሪካ ዋንጫ ፍጻሜ ጨዋታ ሁላችሁም እንደተከታተላችሁት በጣም የሚያስገርም ድራማቲካል የሆነ አጨራረስ ነበር የነበረውና የሴኔጋል ደጋፊዎች ሀገራቸው ላይ ቁጭ ብለው እንደምታዩት ቁርአን እየቀሩ ነበር። ሱብሃንአላህ በጣም ይገርማል። ተመልከታቸው። ይሄ ቪዲዮ ኮፒ ሊንክ አድርጉት ጋይስ፣ ኮፒ ሊንክ። ይሄንን ቪዲዮ ሼር አድርጉት ለፈለጋችሁ ሰው። ይገርማል። በጣም የሚገርም ነው። ኮፒ ሊንክ አድርጉት፣ የቻላችሁት ያክል ኮፒ ሊንክ አድርጉት። በጣም አስገርሞኝ ነው በእውነት። ምን ያህል የቂም ቢኖራቸው ነው በአላህ በሚያመልኩት ፈጣሪ በአላህ ምን ያህል ተቋም ቢኖራቸው ነው። በቃ አላህ ልክ ፔናልቲ ሲሰጥ ጊዜ ቁርአን መቅራት ጀመሩ። በጣም የሚገርም እምነት ነው። እኔ ሴኔጋሎችን ሳላደንቅ ማለፍ አልችልም። ከፍጻሜው አንድ ቀን በፊት የጁሙአ ሰላት ተጫዋቾቹ ሁሉም አንድ ላይ ሄደው መስጊድ እንደሰገዱ አይታችኋል። እና ይሄንን ደግሞ በማስከተል ደግሞ በግፍ በሚመስል ሁኔታ ጎል ተሽሮባቸው ከዛ በመቀጠል ደግሞ እንደገና ፔናልቲ ተሰጥቶባቸው ባለቀ ሰዓት አንድ ደቂቃ በቀረ ሰዓት ሊሸነፉ ሲሉ አይታችኋል። እንግዲህ ምን እንደተፈጠረ በጣም የሚገርም ተአምር ነው ያየነው። እና ይሄንን ደግሞ ሳይ አልቻልኩም፣ ነሸጠኝ ነው የምላችሁ።